ዛሬ ስለ አንድ ሰው የሥራ ታሪክ ነግራችኋለሁ። ሳሚ ይባላል። 23 ዓመቱ ነው። አሁን ላይ ስኬታማ የሚባል ኮንተንት ክሬተር ሆኗል። ሶሻል ሚዲያ ላይ በመቶ ሺዎች የሚቆጠሩ ፎሎወሮችን ማግኘት ችሏል። ነገር ግን ሳሚ እዚህ ስኬት ላይ ከመድረሱ በፊት ብዙ ፈተናዎችን ማለፍ ነበረበት። ኮንተንት ክሬሽን ስራ ላይ ከመግባቱ በፊት አዲስ አበባ ዩኒቨርሲቲ የማኔጅመንት ተማሪ ነበር። የሳሚ ቤተሰብ ሳሚ የባንክ ማናጀር ወይም የባንክ ቤት ሰራተኛ ወይም የባንክ ቤት የሆነ ነገር እንዲሆንላቸው ነበር የሚፈልጉት። ባይ ዘ ዌይ ለምን እንደሆነ እኔም አልገባኝም። ሳሚ ግን እንዲህ አይነት ስራ እየሰራ ራሱን ሲስለው አልዋጥል ያለው ይመስላል። እሱን የሚያስደስተው ከካሜራ ጋር የተገናኘ ስራ ሲያይ ነው። ሰዎች ስልካቸው ፊት ቆመው ቪዲዮ ሲሰሩ፣ የሚያምር የተፈጥሮ ክስተቶችን በፎቶ ሲያስቀሩ፣ የተለያዩ ምስሎችን ኤዲት ሲያደርጉ ሲያይ እኔም እንዲህ በሰራው ብሎ ይጓጓ ነበር። ሳሚ ዩኒቨርሲቲ ከገባ በኋላ የማኔጅመንት ዲፓርትመንቱን ጆይን ያደረገው ፈልጎ ቢሆንም ከጊዜ በኋላ ግን ፍላጎቱ እየቀነሰ መጣ። ሰዎች እንዴት ኮንተንት እንደሚሰሩ የማወቅ ፍላጎቱ ደግሞ እያደር እየጨመረ ሄደ። ግን ከየት እንደሚጀምር አያውቅም። ስለዚህ ሳሚ የማኔጅመንት ትምህርቱን አጠናቆ ተመረቀ። ከቤተሰቡም ጋር እጅግ ደስ አላቸው። አሁን ሳሚ ፍሪ ነው። የፈለገውን ነገር በራሱ መሞከርና መስራት ይችላል። ከተመረቀ 1 ወር ሞላው። እስካሁን ግን ከየት መጀመር እንዳለበት አያውቅም። ሳሚ ከእህቱና ከወላጆቹ ጋር ነው የሚኖረው። ሁሌ ማታ ማታ እህቱን ካስጠና በኋላ አልጋ ላይ በጀርባው ጋደም ብሎ እንዴት የሚፈልገውን ስራ መጀመር እንደሚችል ያስብ ነበር። ምን አይነት ዕቃ ነው የሚያስፈልገኝ? የት ሄጄ መማር እችላለሁ? ብዙ ወጪ ያስወጣኛል ወይ? እያለ መልስ ባይኖረውም ራሱን ይጠይቅ ነበር። ጊዜው እየገፋ በሄደ ቁጥር የሳሚ ወላጆች ሳሚ የሥራ ማስታወቂያዎችን እንዲከታተልና አፕላይ እንዲያደርግ ይገፋፉት ነበር። ሳሚ ግን ወላጆቹ የሚነግሩትን ሥራ ባይወደውም እነርሱ ደስ እንዲላቸው በሚል የሥራ ማስታወቂያዎችን ይከታተልና አፕላይ ያደርግ ነበር። ነገር ግን በተደጋጋሚ ፌል ያደርግበት ነበር። አንድ ቀን ጠዋት ሳሚ እናቱን ምግብ አብስሎ ካገዛት በኋላ ወደ ክፍሉ ይመለሳል። አልጋው ላይ ሆኖ በስልኩ ዩቲዩብ እያየ እያለ ድንገት ያልጠበቀው ቪዲዮ ይመጣለታል። ኮንተንት ክሬሽን ፎር ቢጊነርስ የሚል ቪዲዮ። በጣም ደስ አለው። እኔ ስፈልገው የነበረው ይሄንን አይደል እንዴ አለ። ሰርች ማድረግ እንደሚችል ትዝ አላለውም መሰለኝ። ሳሚ ቪዲዮን ከፈተና ቁርስ እስኪቀርብ መመልከት ጀመረ። ቪዲዮ ላይ ስለ ኮንተንት ክሬሽን ጥያቄ ለፈጠረበት ነገር ለእያንዳንዱ መልስ አገኘበት። እጅግም ደስ አለው። በእጁ ላይ ባለው ዕቃ መጀመር እንደሚችል ሲረዳም ለመጀመርና ለመማር ቸኮለ። በዚህ መሃል እናቱ ቁርስ እንዲበላ ከሳሎን ሆና ተጣራች። ሳሚም ለቁርስ ሲመጣ ፊቱ ላይ ፈገግታ ይታይበት ነበር። እናቱም ፈገግ ብላ ምን ሆነ ነው ዛሬ ደግሞ ይሉታል። ሳሚ ግን ገና ያልተጨበጠ ነገር ስለሆነ መንገር አልፈለገም። አይ ዝም ብዬ ነውማ ብሎ መለሰላት። ከዚያም ሳሚ ቁርሱን በችኮላ በልቶ ወደ ክፍሉ ይመለሳል። ቪዲዮ ላይ ባየው መሰረትም የሚያስፈልጉትን ሶፍትዌሮችን ጫነ። ቪዲዮ ኤዲት ለማድረግ ካፕከት፣ የተለያዩ ሐሳቦችን ለመጠየቅ እነ ቻት ጂፒቲን ዳውንሎድ አደረገ። በመቀጠልም ወደ ዩቲዩብ ተመለሰና እንዴት በካፕከት ቪዲዮ ኤዲት ማድረግ እንደሚችል፣ ቻት ጂፒቲን ለኮንተንት ክሬሽን ስራ እንዴት መጠቀም እንዳለበት ተመለከተ። በዚህ ጊዜ ሳሚ ሁሉ ነገር እየሰመረለት የሄደ መሰለው። ቀስ በቀስ በሳምንታት ውስጥ እንዴት ቪዲዮ ኤዲት ማድረግ እንደሚችል አኒሜሽን፣ ትራንዚሽን፣ ኪፍሬም አጠቃቀም፣ ማስኪንግ እና የመሳሰሉትን መለማመድ ጀመረ። በጥቂት ጊዜ ውስጥ ሳሚ ቤዚክ የሆነ የቪዲዮ ኤዲቲንግ ስኪል አሳደገ። የተለያዩ አጭር የቪዲዮ ክሊፖችን፣ ፎቶዎችን፣ አስፈላጊ ሲሆንም ጽሑፍ እያስገባ ኮንተንት መስራቱን መለማመድ ቀጠለ። ቪዲዮ ሰርቶ ለመልቀቅ አልቸኮለም። መለማመዱ ላይ ቆየበት። ቻት ጂፒቲ እና ጎግልን የትኛውንም ያልገባውን ነገር ለመጠየቅ ይጠቀማቸዋል። ሳምንታት አለፉ። የሳሚ ስኪል ከቀን ወደ ቀን እየበሰለ ሄደ። ቫይራል የወጡ ቪዲዮዎችን እያየ እንደነሱ ኤዲት ማድረግን መለማመድ ጀመረ። የሚሰሩት ኮንተንቶች ስቶሪ ቴሊንግ ሲሆኑ በተመልካቾች እንደሚወደዱ ተረዳ። በርካታ ሳምንታትም አለፉ። አሁን ሳሚ ጎበዝ ኤዲተር ሆኗል። የመጀመሪያ ቪዲዮን ሊለቅ የተዘጋጀ ይመስላል። ሳሚ በ2 ቀን ውስጥ አንድ የ10 ደቂቃ ቪዲዮ አዘጋጀ። ነገር ግን ሶሻል ሚዲያ ላይ ከመልቀቁ በፊት ስለ ቪዲዮ ታይትል እና ስለ ተምብኔል ጥቅሞች፣ ስለ ቪዲዮ ዴስክሪፕሽን አጻጻፍ፣ ስለ ሃሽታግ አጠቃቀም ማወቅ ነበረበት። ምክንያቱም እነዚህን በትክክል ካልተጠቀመ የሰራው ቪዲዮ እይታ እንደማይኖረው ገብቶታል።
ስለዚህ ሳሚ ስለ ሶሻል ሚዲያ ካፕሽን ለመማርና ለማዘጋጀት 8 ሰዓት ያህል ፈጀ። ሁሉንም ነገር ካዘጋጀ በኋላ የመጀመሪያውን ቪዲዮ ለቀቀ። ትልቅ ስኬት! አሁን የልፋቱን ውጤት የሚያይበት ጊዜ ደርሷል። የሳሚ እህት ድንገት ወደ ክፍሉ ዘው ብላ ገብታ ና እራት ደርሷል ተብለሃል ትለዋለች። ከቤተሰቡም ጋር እራት እየበላ ዛሬ የመጀመሪያ ስራውን ሶሻል ሚዲያ ላይ እንደለቀቀ ነገራቸው። ከእህቱ በቀር ምን እንዳላቸው የተረዳው አልነበረም። ምንድነው ነገሩ አሉት። እሱም ስልክ ላይ የሚታዩ ምስሎች ናቸው ብሎ ሊያስረዳቸው ሞከረ። ነገሩ በደንብ ባይገባቸውም ጎሽ የኔ ልጅ ጀግና ብለው አበረታቱት። ሳሚም ፈገግ አለ። ወደ ክፍሉም ተመልሶ ምን ያህል ሰው አይቶት ይሆን ብሎ ሪፍሬሽ ሲያደርገው እስካሁን 0 ቪው ነው። ማንም አላየለትም። ሳሚ ታጋሽ ሰው ነው። ከ2 ደቂቃ በኋላ ድጋሚ ሪፍሬሽ ሲያደርግ አሁንም 0 ቪው። ትንሽ ግራ ተጋባ። እንዲህ ለፍቼ ማንም አያይም አለ በውስጡ። ለጊዜው ነገሩን ተወት አረገውና ተኛ። ማን ይቀስቅሰው ሳይታወቅ እኩለ ሌሊት ላይ ተነሳና ቪዲዮን ሲያየው 7 ቪው የሚል አየ። ሳሚ ደስታውን መቆጣጠር አቃተው። 5 ሰው አይቶለታል። 2ቱን ያየው ራሱ ነበር። ማየት ብቻ ሳይሆን 3 ሰው ላይክ አድርጎለታል። እግዚአብሔርን አመሰገነና እንዴትም ብሎ ወደ መኝታው ተመለሰ። ቀጣይ ቀን 50 ሰው አየለት፣ 17 ላይክ እና 3 ኮሜንት። ሶስተኛ ቀን ላይ 300 ሰው እያለ የእይታ ቁጥር ከቀን ወደ ቀን እየጨመረ መጣ። ሳሚም የተለያዩ ቪዲዮዎችን እየሰራ መልቀቁን ቀጠለ። ከጥቂት ሳምንታትም በኋላ ዩቲዩብ ይከፍለው ጀመር። ቲክቶክ ላይም እውቅና ማግኘት ጀመረ። ሳሚ አሁን ላይ ምርጥ የተባለ ኮንተንት ክሬተር መሆን ችሏል። የሚሰራቸው ቪዲዮዎችም ለተመልካቾች ተስማሚ ስለሆኑ የተለያዩ ስፖንሰርሺፖችን ያገኛል። በዚህ መልኩ ሳሚ ወላጆቹንና እህቱን መርዳት ከጀመረ ወራት ተቆጠሩ። ስራው በየቀኑ ያድግለት ነበር። እናንተም ልክ እንደ ሳሚ የምትወዱትን ስራ በመስራት ስኬታማ መሆን ትችላላችሁ። ከእናንተ የሚጠበቀው ጀምሮ አለመተውና ስለ ስራው በደንብ ማወቅ ነው። ላይክ እና ሰብስክራይብ አይረሳ።